ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጥፍር ጣት አለው፣ ጥፍር አለው እግዚአብሔር። እስኪ መልሽ አምላክሽ ጥፍር ምን ያግለታል? ጫማም ማለት ተመከች አብ ወልድ መንፈስ ቅዱስ ሆይ በአሳነ መራቅት ለሚራመዱ ጫማችሁ ሰላምታ ይገባል። እግዚአብሔር ጫማ አለው ይላል ነጻነት። ይሄ ምን አይነት እንትን ነው? ጫማ እግዚአብሔር ጫማ ጋር ምን አለው? ጫማ ምን ያደርግለታል? ሱብሃንአላህ። ግን ለጫማው ደግሞ እግር አለው። ያው ተመከቱ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ እግዚአብሔር የእግር ተረከዛለ። ያው ጫማና እግር አለው። አምላክሽ ለእግሩ ጫማ ያስፈልገዋል ማለት ነው። እግዚአብሔር ጫማና እግር አለው። ይሄ መልሺ አምላክ እግር ምን ያግለታ? እግሩ ሳይሆን ጫማ ምን ያግለታ? መልሺ። ምንድን ነው እየተከናወነ ያለው? መጽሐፍሽ ነው ይሄ። በአንቺ አስተሳሰብ ባንቺ ይሄ በባንቺም ነው። የኛ ሁሉም ትርጉም አለው። እናንተ አይደለም ቀጥታ የምንረዳው። የኛ ሁሉም ትርጉም አለው። አይገባህም? ተርጉም ይልኝ። እሺ እግዚአብሔር እግር አለው፣ እጅ አለው፣ ጆሮ አለው ሲባል እንደናንተ አይደለም በቀጥታ የምንረዳው እኛ። ታዲያ በምን የምትረዱት? ገልብጣችሁ የምትረዱት ትገለብጡታላችሁ። እንዴት የምትረዱት? እንደናንተ ሌሊት ይወርዳል፣ ይሮጣል። አንድ እግር አለው፣ አንድ እጅ አለው፣ አንድ ልምኛ። እሱማ እናንተ እኮ ነው ነጻ። አሁንም እኮ አለቦች እግዚአብሔር እኮ ነው የሚበረው። እግዚአብሔር ይበራል ሌሊት። ያው ትንቢተ ኢሳይያስ ምዕራፍ 19 ምን ይላል? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ መጣ ይላል። እግዚአብሔር በረረ። ያው በሯል። በኪሩቤል ተቀምጦ በረረ። እግዚአብሔር በሯል። ያው እግዚአብሔር ነው የሚበረው ማታ ማታ። አምላክሽ ማታ ማታ ይበራል። ያው አውዙ ቢላህ የሚበራ አምላክ ወፍ ነው እንዴ? ወፍ ነው የምታመልኪው? ቀጥታ እንረዳውም ስትባል አሰማ። ያው መጽሐፉን ያለች እንደናንተ መጀመሪያ መልሽው እግዚአብሔር ተቀምጦ በረረ ይላል። እንደዛ የምትለው በረረ ሲባል እግዚአብሔር በረረ ሲባል ማለት ነው ትርጉም አለው። የእሱ ኃይለኝነት ለመግለጽ ነው፣ እንደሚሰማን ለመግለጽ ነው። ኃይለኝነት በረረ ማለት ሲበር ኃይለኛ ነው ማለት ነው። በየትኛው ትርጉም ከየት ያመጣሽ እንደዛ የሚለው? ምንድን ነው የምትቀባጠረው? ይበራል ሲባል እንደናንተ መስሎ ሆነ። እኔ መስሎኝ አላልኩም። የምሳሌውን ተይውና መጽሐፍ ፊተ ቃል በቃ እግዚአብሔር ይበራል እግዚአብሔር። ሁሉንም አንብበው ሁሉንም አንብበው። የቆራረጥክ አታምጣ ሲጀመር። ያው ላንብበው። እሺ ላንብበው። እንደዚህ ይላል። ያው ምድር ተንቀጠቀጠች፣ ተናወጠች፣ የሰማዮች መሰረቶች ተነቃነቁ፣ እግዚአብሔር ተቆጥቷልና ተንቀጠቀጡ። ከዛ ከሰማዮች ተከታተለው። በደንብ አንብበው። ያው አንብቤዋለሁ፣ ችግር የለውም። ወደ ኋላ መለስልሻለሁ። ደግሜ ላንብበው፣ ችግር የለውም። ያው ምድር ተንቀጠቀጠች፣ ተናወጠች፣ ሰማዮችም መሰረቶች ተነቃነቁ፣ እግዚአብሔርም ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከአፉም የሚበላ እሳት ነደደ። ከእግዚአብሔር አፍ እሳት ወጣ፣ ፍምም በከእርሱ በራ። ትነግኛለሽ በኋላ። አሁን ጥያቄ እሱ አይደለም። ቀጥሎ ምን ይላል? ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣ ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ። ወይኔ እግዚአብሔር በረረ። ያው እግዚአብሔር በረረ፣ በነፋስም ክንፍ ሆኖ ታየ ይላል። እግዚአብሔር በረረ ይላል። አምላክ እንደውስ ይበራል። ምን ያው መጽሐፍ ቅዱስ ነው፣ እኔ አይደለሁም። መጽሐፍ ሳሙኤል ካለ ምዕራፍ 22 ነው። የሰው ሃይማኖት የምታወራ የምር ህግ ውስጥ አትወጣም። መጽሐፍ እኮ ነው፣ አይደለሁም እህቴ። ያው መጽሐፍ ሳሙኤል መጽሐፍ ነው፣ አይደለሁም። የሰው ሃይማኖት እያወራ የሙስሊም ተከታይ መጽሐፉን ያለው እኮ እህቴ ፕሊስ መልሽ። እኔ ኮን ማለት ነው ስለ ክርስቶስ ማውራት የለብህም። የምር ትይዛለህ። መጽሐፉ የሚለውን ያነበብኩት ሁሉንም ትርጉም አለው እያልኩ እኮ ነው። በረረ ሲባል እንዳንተ አምላክ ይወርዳል ይበራል ማለት አይደለም። ፍቅር በተራ እናውራ። ሚዩት አታደርገኝ። ሴቶች ረጋ ብሎ አንዴ። እሺ አያረጉሽም። አታርጓት አጀማ። አሁን መልሽ። እግዚአብሔር በረረ ሲባል ምን ማለት ነው? እኔ ወደ ጥያቄ ልሄድ፣ ወደ ጥያቄ ማለት ነው። አንቺ ሚዩት አድርጊ። ፍቅሬ በቻጫ ሚዩት አድርጊ። እስኪ ስምሽ ማነው? ፍቅሬ በቻጫ ሚዩት አድርጊ። አንዴ ነጻነት። እግዚአብሔር በረረ ሲባል ምን ማለት ነው? በረረ ሲባል በቀጥታ እንረዳም። ሁሉንም ትርጉም አለው እያልኩ እኮ ነው። ትርጉሙን ንገሪኛ። ገለብጠሽ የምትረጂው ተገለብጭ ነው የምትረጂው? እንደዚህ ተገለብጭ ነው የምትረጂው? ተገልብጦ ነው? ንገሪ። እናንተ ነው እንደዛ የምትረዱት። የገለበጣችሁ ምናምን የምትለው እኛ ጋር አይሰራም። ገባህ አይደል? እኛም በቀጥታ እንረዳ ማይሰዓት። እሺ እንደዛ ከሆነ በኪሩቤል ላይ ተቀምጦ በረረ፣ እግዚአብሔር በረረ ይላል። እግዚአብሔር በረረ ሲባል ምን ማለት ነው? መልሽልኝ።
ሲባል እንደ አውሮፕላን የበረረ መሰለህ እንዴ? እኔ የኔ ምሳሌ ተሆነ ምን ማለት አስጭኝ አንቺ። እግዚአብሔር በረረ የሚያገኝ ስለሆነ እግዚአብሔር በረረ ሲባል ምን ማለት ነው? ምን ማለት ነው? አረ ከሱ አውራድ መልስ የለም። ያ ሁላ ስድብ ዝም በቃ መልሱ ዝምታ ነው። መጽሐፋቸውን አያውቁ ስድብ ብቻ። እስካሁን በጣም ብዙ ጥያቄ ጠየቁ፣ አንዱ ነው የማይመለሱ። ቄሱም የበል እየቀጠለ እኔ ጥያቄ ልጠይቅ። ኡስታዝ ነህ ከደር ሙስሊም ነህ ከደር ሁሉም ነገር ስለ ክርስቲያንም ታውቃለህ፣ ስለ ሙስሊምም ታውቃለህ። ጥያቄ ሙስሊም ማለት ምን ማለት ነው? ይቺ ስም ብቻ በምን ትተረጎማላችሁ? ይቺ ስም ብቻ ማለት ነው። ቆራርጠ የምታምጣው እስከ ከላይ ጀምረህ እስከ ታች እስከ አንብበው። እኛ እኮ እንደዚህ ተቆራርጠ ሊገባን ተማሪያም ተስማ ብቻ ምንድን ነው በቂጥ ነው የምታወራ? አንቺ ደግሞ ምንድን ነው የምትጫጭ እኔ ላይ?